በዚህ ዘመን ሰዎች ተናግረው ሰዎችን ያፈዘዙበት ያደነገዙበት የቀጨጩበት ሞራላቸው የወደቀበት የባከነ ትውልድ የተገኘበት ነው። እግዚአብሔር አልናገርም አንተ አትናገር ተባለና ሰው መናገር ጀመረ። ካድሬው መናገር ጀመረ። ሳይንሱ መናገር ጀመረ። ፍልስፍናው መናገር ጀመረ። ተናገረና እሱ ራሱ ብቻ ሬዲዮ ጣቢያው ብቻ እየተናገረ ሰዎቹ በውስጣቸው ያለቅሳሉ። ውስጣቸው ያለቅሳል፣ ኑሯቸው ያለቅሳል፣ ጊዜያቸው ያለቅሳል፣ ልጆቻቸው ያለቅሳሉ። ነገር ያስተማርነው ሬዲዮ ነገር ይጠብቃል። ዝም ብሎ ቱሪናፋ ሆኖ ነገር ነው መንፋት ነው በቃ። ግን እግዚአብሔር እንዲናገር እንደ ሀገርም እንደ ሕዝብም እንደ ቤተ ክርስቲያንም ቦታ መስጠት አስፈላጊ ነው። አሁን ኒቆዲሞስ የራሱን ጨርሷል። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። እንዴ አለ፣ ይህ እንዴት ሊሆን ይችላል አለ። እግዚአብሔርም ሲናገር እንዲህ አይነት ጥያቄ አለ እኮ ጎበዝ። እንዴት እንዲህ ሊሰራ ይችላል? እንዴ ታዲያ እንዴት ይሆን? ይቻላል። ለሚያምን ምን ይቻላል? ሁሉ ይቻላል። የማ ጉዳይ ነው ይሄ? የሳይንስ የጉልበት የፍልስፍና ጉዳይ አይደለም። እቃዎች ተገጣጥመው ምን ብለው ውድ የሆኑ ኤክስሬዎችና የላብራቶሪ ኬሚካሎች ጉዳይ አይደለም። ይሄ የሰማይ ጉዳይ ነው። ስለዚህ ኒቆዲሞስ የሰማው ነገር አስደነገጠው። አንዳንዴ እግዚአብሔር ሲናገር ልቦናችን ይባትታል። ስለዚህ ዛሬ ምንድነው የምትሉት? እግዚአብሔር ሆይ ምን በል ነው የምትሉት? ተናገር፣ የኔን ጨርሻለሁ አንተ ተናገር በል። ኒቆዲሞስ ልክ ሲጨርስ ነው ኢየሱስም መልሶ እውነት 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 እልሃለሁ። እዚህ መጣችሁ እግዚአብሔር እንዲናገር ቦታ ያልሰጣችሁ ሁሉ የራሳችሁን ለመጨረስ ሞክሩ። ከዛ በኋላ እግዚአብሔር ሲናገር ተሰሙታላችሁ። አልበለዚያ ሁላችንም ተናጋሪዎች ስለምንሆን ጉዳዩ ወደ መቀባጠር ይሄዳል። ያ ደግሞ ማለቂያ የሌለው ፍቅረ ቢስ የሆነ ተስፋ የሚያስቆርጥ ቀስ በቀስ ለአሕዛብ መንፈስ አጋልጦ የሚሰጥ እውነተኛውን ታሪክ ከሕይወታችንና ከኑሮአችን የሚያጠፋ የበረከትና የረድኤት ተስፋዎች ተቋርጠውብን የምንጨነቅ የግል መዋተት ያከሰረን ሰዎች እንሆናለን። ስለዚህ እግዚአብሔር ሆይ ተናገር።